እንካሲኔ ሊሳን አረ አንድ ቁርጥ እንኳን ትጎዳለህ። ተው ልጄ ካላችሁ ምን ይደረጋል? በእናትህ አንድ ቁርጥ እንኳን ከተበላልህ መሰል ጉሮሬን ይዞኛል። አይታኛክልኝ እኮ በእናትህ አንተ እስኪ ወጥ የለም እንዴ? ዳራ ከጎን ሰው አለ። ተዋቸውን ያለቀስኩት እኔ ቢደመር እነሱ ግን አላሉ ወጡን አስወጣልኝ። ግን የማን ልጅ ነህ? ቆይ አንተ እኔ ግርማ ልጅ ነኝ። ግርማ ደግሞ ማን ነው? ግርማ እዛ ላይ ሰፈር። እስኪ ኮፍያ ነው ልቅ እንጂ። ኧረ በእናታችሁ አታሰቃዩ። ባለፈውም እንደዛ በዛኛው በር ገብቶ ነበር። ምን እስኪ አንተ ራፉ ሞኬ ቢኖር እኮ ቤቱ 2 ኩንታል ጤፍ ነበር። እሱ ሴሉን ጥሎት ሞታ አይደል? ዝም በል። ኧረ ለምግብ ተቀመጥኩ ሞክዬ። አይ ኧረ ምን ወጣሁት ሞክዬ። የኛና ጋሪ የኔ ጓደኛ ለአንተ ሲባል እንደዚህ ለምግብ ልገመት ወይ ለምግብ ልገመት ወይ? አይ ይታወቃሉ እንዴ? እንዴት ይሻላል? እንዴት ይሻል? እሺ ተነስ ተነስ። ምግብ እንደዚህ እሱ ሄዱን አይታችሁ ምግቡን ከለከላችሁት ለህዝቡ። ኧረ ተስካር ነው እባካችሁ ይብሉበት ሰዎች ባመሉ። ናራና እኔ እሄዳለሁ። ና በቃ አረፍ በል። አረፍ በል። አንጀቴን በላው አንተ። አንጀቴን እንካ በቃ ምኑን በላሁት? እንካ ወጡን አምጡልኝ መናታችሁ። እርቦና ስጧቸው ለነሱ። ወጡን አምጪው።